ላ ለምን እንደሚጠፋው 6000 እኮ ነኝ። ላይ ማታል ትላለሽ አንቺ ትጠረሻለሽ የደብርሽም ኖ ቴንኪው በሉ ጊፍተሮችን። እንዴ ይሄ ቀጠሮ ጌም አይደለም እንደሚጠፋው በእንደዚህ አይነቱ ይጠፋል እንዴ? እያቀን እንት ደብል አልኪ እኮ እኔ ቀረሁን እኮ አንተ ስለቀረሽ ጋር ልነጋገርም። ቂጡን ጥረግ በሉት መጀመሪያ ቂጡን ይጥረግ። በስነ ስርዓት ፓንት መልበስ ይወቅ። ኮምፕራተር አምስት ተሸህብላ አለኩን አሩት ፍሪስ ፖስቲቭ ሆኖ ደግሞ ከህፃን ልጅ ጋር ይሰዳል። አልኩን ማይ ፋሚሊ ተሐጋገዙ ይሄ ህፃን ልጅ እኮ ነው። አዲ አምስት ተሸህብላ ፍሪስ ተሐጋገዙ هذا نكون اسكت ታል ሰኒ የሚሰዳደበው ነው። ፈተና ማይ ፋሚሊ ተሐጋገዙ አማጻው ኮታ هذاك باي باي شكرا اوف ማይ ፋሚሊ ተሐጋገዙ زيرو كذا أنا كنت موتي زخاب سلس دابلي بس أنا وز أحد بحدا هون حجزوا كلها تكا شقاق قبل وان نكون ماي فاميلي نوصا تصفى له شق أولا شق أنا طاب كوبرينكي ያስቆራል። ይሄ ነገሩ ብርድ ጋይስ ስናይፕ እንዳያረጉ የለን ዳብል ያብዳብ ያለ ዳብል ማውጣት ያዳብል የለን እንሰጥሽ ማስሚው ችግር የለውም። እኔ ካምፓኒ ነው ከለሚግና ዘግቼ ደስታው ማሻአላ ኦኬ ኢንድሪስ ቴንክ ዩ። እሺ ችግር የለውም አትምጣ። ይመሪላ ይልጣልሽ ስታልሽ አጎቼ ኖ ችግር የለውም። ኖ መጥቼ እውነት አይ ይመሪላ ኤግስ ሱብሃን ለቀነለ ይሃወይ ታንኪ ማይ ቆንጆ። እሺ ውጣ በቃ። ስለምን ማሮቼ ታፕታፕ አድርጉ። ቡናውም አለቀብኝ። እኔ እንድሪስን ወደዋለሁ ጋይሶችዬ፣ ጉቺዬ ማርሹ አይ እወደዋለሁ። እንድሪስን በጣም ነው የምወደው። ቴንኪው ቡርትዬ እኔ እናት። እንድሪስን ድሮ ማለት ነው ጋይሶች፣ እንደዚህ እንትን ሳልሆን ማለት ነው እንደዚህ ጊፍት እንደዚህ ድሮ ሳይሰጠኝ ማለት ነው በበፊት አካውንቴ እሱ እንትን የነበረ ሰዓት ታስታውሳላችሁ? ጌመር የነበረ ሰዓት ከሙቤ ጋር በሚጫወት ሰዓት ታስታውሳላችሁ? ድሮ ከዛ እንደዚህ ድርዬ ያኔ ማለት ነው እንደዚህ ዝም ብዬ ላይፍ ገብቼ ምናምን እምለቃቀመውን ጊፍት እንዳለ በየሰው ቤት ገስት ላይ ምናምን የለቃቀምኩትን ሁሉ ወስጄ ማታ እሱ ሲጫወት ቁጭ ብዬ ለሱ ነበር ስሰጥ የምጨርሰው። በስነ ስርዓት ተጠብቀዋለሁ። እንትኑ አወራሩ ምናምን ደስ ይለኛል። እወደዋለሁ። ብቻ ድርስን በጣም ነው የምወደው። በጣም ድሮ ጀምሮ እንትን አየዋለሁኝ እና ደስ ይለኛል። ሲያወራ ሲናደድም ሲቀልድም ምናምን በቃ ድክም ነው የሚያደርገኝ። እወደዋለሁ። ማን ሰጠኝ? አይ ሆፕ እሱ አይደለም ሌላ ሰው ነው አይደል የሰጠኝ። ቴንክ ዩ እሺ የሰጣችሁኝ ጋይስ። አንድ ነገር ልንገራችሁ። ቀልዱ ቀልድ ነው። ማን ነው እሱ?
ማነው ስሙ ሃይ ፒፒ የሚለው? ስሙ ራሱ አይያዝልኝም። ጻፉልኝ ስሙ። እሱ ነው ወይኔ እንድሪስዬ፣ ለምን በእናትህ ተው ብዬሽ ለምን ሰጠኸኝ? እሺ ወጣ ይተካ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ስቲፎ ኦፍ ኮርስ ያ ኢትስ ትሩ። ህፃን ልጅ ነክ፣ ልውለድክም አልውለድክም ህፃን ልጅ ነክ። እላፊ ካንተ ጋር መነጋገር አልፈልግም። ቢካዝ በጣም የታናሽ ወንድሜ እኩያ ትሆናለህ። ሶ እላፊ መነጋገር አልፈልግም። እዚህ መጣችሁ እንደዚህ ያለሽ እንደዛ ያለሽ ምናምን አርቲስት ነው ምናምን ባለሀብት ነው የተማረ ነው ምናምን ብላችሁ እንትን አትበሉ። ካንተ ጋር ትንሽ ልጅ ነክ። እንደ ሀሳብ የምመክርክ ነገር ካለ ትምህርት ቤት ግባ፣ ተማር። አልተማርክም ዛስተውልኝ አለመማርክን ስለማክ አልተማርክም። ትምህርት ተማር፣ አንብብ። ቲክቶክ ጎን ለጎን እያለ ተማር። አንተን እያዩ በጣም ብዙ ህፃን ልጆች ደብተራቸውን እየከደኑ ትምህርት ትተው ወደ ሚዲያ እየመጡ ጎን ለጎን ትምህርት ቤት ግባ። ኤዱኬሽን ኢዝ አ መስት። አሁን ዩኒቨርሲቲ ምናምን መግቢያ ሰዓት ነበር። ሚዲያ ላይ ከኛ ካሮጊቶቹ ከምንወልድክ ጋር ከእናተ ጋር ቁጭ ብለን መሰዳደቢያ አይደለም። ሌላ ክፉ ነገር ተናግሬ ያጨዝዝክ ነበር፣ ግን ዳትስ ኖት ሚ። ተማር። ኤዱኬሽን ኢዝ አ መስት፣ ኢትስ አ ፓወር። ይሄ የሆነ ቀን ይዘጋል። ሃይ ፒፒ መኖሪያ አይደለም፣ አያኖርም። ቢካዝ ታዋቂዎቹም ዘፋኞች አሁን ላይ እንደምታየው